ሰላም የተከበራችሁ የዜና ፖርታል ቤተሰቦቻችን፣ ዛሬ መንግስትን ክፉኛ ያናወጡ የውስጥ ሽኩቻውን እርቃን ያወጡና ዓለምን ጉድ ያስበሉ እጅግ ሚስጥራዊና አስደንጋጭ መረጃዎችን ይዘንላችሁ መጥተናል። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር ዜናዎቹ ከማለፋችን በፊት የዕለቱን ዋና ዋና ርዕሰ ዜናዎችን እንሆ። አዲስ አበባን ያናወጠው የሌሊት ከባድ ኦፕሬሽን፣ ባለስልጣንን ለማስወገድ የተሞከረው ጥቃትና የተያዙት ሚሊዮኖች፣ የተባበሩት አረብ ኤምሬቶች የሱዳንን ጦርነት ለማባባስ ያስገባቻቸው አደገኛ የኮሎምቢያ ቅጥረኞችና የተጋለጠው ሚስጥር፣ በጎጃም ባለስልጣናትን ጭኖ ሲጓዝ የነበረው ወታደራዊ ኦራል መገልበጡና አነጋጋሪው የፋኖ ሚስጥራዊ ኦፕሬሽን፣ የእስራኤል ኃያል የአየር ጥቃት በሊባኖስና በጋዛ የተገደሉት ከፍተኛ የሐማስ አመራሮች፣ IMF በመንግስት ላይ ጣለው ከባድ የኦዲት ጫናና በህዝቡ ላይ የተደቀነው አዲስ የኑሮ ውድነት ስጋት። ይህንና ሌሎች ዜናዎችን ይዘንላችሁ እንቀርባለን። ወደ ዝርዝር ዘገባዎቹ። አዲስ አበባን ያናወጠው የሌሊት ላይ ሚስጥራዊ ኦፕሬሽንና የተያዙት ሚሊዮኖች ምንድናቸው? ዋና ከተማዋ አዲስ አበባ ከቅርብ ጊዜ ወዲህ የባለስልጣናት የእርስ በርስ ሽኩቻና የጦርነት ቀጠና እየመሰለች መታለች። ከትላንት በስቲያ ግንቦት 17 ቀን 2018 ዓ.ም ከቀኑ 10 ሰዓት ገደማ ጀምሮ በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ሸገር ከተማ አካባቢ የተሰማው እጅግ ከባድ የተኩስ ልውውጥ የአካባቢውን ነዋሪዎች በከፍተኛ ድንጋጤ ከእንቅልፋቸው አባኗቸዋል። ይህ የተኩስ ልውውጥ የተፈጠረው ተራ ወንጀል ሳይሆን ከፍተኛ ባለስልጣንን በኃይል ለማስወገድ ወይም ለማጥቃት የታቀደ በሚስጥር የሚንቀሳቀስ ኃይል አለ በሚል የጸጥታ አካላት ባደረጉት ድንገተኛ ክትትል ነው። በመከላከያ ሰራዊት ወታደራዊ መኪና የታገዘ የማስወገድ ኦፕሬሽን ለመፈጸም የሞከሩት 3 ግለሰቦች በመጨረሻም በ4 ኪሎ አካባቢ ሸራተን ሆቴል አቅራቢያ በቁጥጥር ስር መዋላቸው ተረጋግጧል። ይህ ክስተት የገዢው ፓርቲ የውስጥ መከፋፈል፣ መፈራረስና የባለስልጣናትን እርስ በርስ መበላላት ጫፍ መድረሱን ፍንትው አድርጎ የሚያሳይ ነው። አስደንጋጩ ነገር ግለሰቦቹ ሲያዙ በሚሊዮን የሚቆጠር ጥሬ ገንዘብና የኮንትሮባንድ ማዕድን ይዘው መገኘታቸው ነው። ይህም የመንግስት መዋቅር እስከምን ደረጃ ድረስ በህገወጥ ደላሎችና በማዕድን ማፊያዎች መወረሩን ያጋልጧል። ይህ ሙከራ ከሽፏል ቢባልም ዋና ከተማዋ አዲስ አበባ ውስጥ በመከላከያ መኪና ሳይቀር የባለስልጣናት ጥቃት ሙከራ መካሄዱ መንግስት ሀገርን የማስተዳደር አቅሙ እየተዳከመና የህዝብ ደህንነት አደጋ ላይ መውደቁን ያሳያል። ወደ ሌላ ዘገባችን ስናልፍ የተባበሩት አረብ ኤምሬቶች የሱዳን ጦርነት ሴራና አደገኛው የኮሎምቢያ ቅጥረኞች። ከሀገር ውስጥ ጉድ ሳንወጣ ወደ ጎረቤት ሀገራት መረጃ ስናልፍ የአብይ አህመድ አስተዳደር የቅርብ የፖለቲካ አጋር የሆነችው የተባበሩት አረብ ኤምሬቶች ወይም UAE በሱዳን እያደረገችው ያለችው እጅግ አደገኛና ሚስጥራዊ ጣልቃ ገብነት ዓለም አቀፍ ቁጣ አስነስቷል። ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ባወጣው ባለከባድ ማስረጃ ሪፖርት መሰረት አረብ ኤምሬቶች በጦርነት የካበተ ልምድ ያላቸው የኮሎምቢያ ቅጥረኛ ወታደሮችን በከፍተኛ ገንዘብ በመቅጠር ወደ ሱዳን የእርስ በርስ ጦርነት እያስገባቻቸው ይገኛል። እነዚህ አደገኛ ወታደሮች በአረብ ኤምሬቶች ኩባንያዎች በኩል በህገወጥ መንገድ ተቀጥረው ከሀገራቸው ተነስተው በዩጋንዳ፣ ቻድና ሊቢያ ሚስጥራዊ መስመሮች አድርገው ሱዳን ዳርፋር ክልል በመግባት ፈጥኖ ደራሽ ኃይሉን ወይም RSF በውጊያ እየደገፉ መሆኑ ተረጋግጧል። ወታደሮቹ አቡዳቢ ሲገቡ ፓስፖርታቸው ላይ ምንም አይነት ማህተም እንዳያርፍ በማድረግ ፍጹም ህገወጥ እንቅስቃሴ እንዲያደርጉ ተመቻችቶላቸዋል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ እነዚህን ቅጥረኛ ወታደሮች የሞት ነጋዴዎች ሲሉ በቁጣ የጠሯቸው ሲሆን ድርጊቱንም በዓለም አቀፍ ህግ ወንጀል ነው ብለውታል። እስካሁን 2018 ዓ.ም ድረስ በቀጠለው በዚህ አስከፊ የሱዳን ጦርነት ከ150 ሺህ በላይ ንጹሃን ህይወታቸውን ሲያጡ ከ12.9 ሚሊዮን በላይ የሚሆኑት ተፈናቅለዋል። የኤምሬትሶች ሚስጥራዊ የጦርነት ሴራ የአፍሪካ ቀንድ ሰላም ይበልጥ አደጋ ውስጥ እየከተተው ይገኛል። ወደ ሌላ ዘገባችን ስናልፍ በጎጃም የተከሰተው አሳዛኝ ወታደራዊ መኪና አደጋና የተጋለጠው የመንግስት የውስጥ መፈራረስ። ወደ ሀገር ውስጥ ትኩስ መረጃ ስንመለስ ይህ የ2018 ዓ.ም ጊዜ ለገዢው የብልጽግና ፓርቲ እጅግ ፈታኝ ሆኖ ቀጥሏል። በጎጃም ምድር የብልጽግና ከፍተኛ ባለስልጣናትና ወታደራዊ አመራሮችን አጅቦ ሲጓዝ የነበረ አንድ ትልቅ ወታደራዊ የኦራል መኪና በድንገት ተገልብጦ የበርካቶች ህይወት ማለፉ ሀገሪቱን በድንጋጤ አናውጧል። መነሻውን ከደቡብ
ወርቅ ከተማ በማድረግ ወደ ግንዳወይን አቅጣጫ በፍጥነት ሲጓዝ የነበረው ይህ መኪና ባጋጠመው ከባድ አደጋ በውስጡ የነበሩ በርካታ የሰራዊት አባላትና አመራሮች ሕይወታቸው ሲያልፍ፣ በሌሎች ላይ ደግሞ ዘግናኝ የአካል ጉዳት ደርሷል። ይህ አደጋ ዝም ብሎ የተፈጠረ ነው ወይስ ሆን ተብሎ የሚለው ጥያቄ መነጋገሪያ ሆኗል። በተለይም ፋኖ ይህን መረጃ አስቀድሞ በማግኘት በልዩ ሚስጥራዊ ኦፕሬሽን የወሰድኩት እርምጃ ነው ሲል መግለጫ ማውጣቱ በመንግስት መዋቅር ውስጥ ያለውን የመረጃ ሾልኮ መውጣት አጋልጦታል። ነገሮች በዚህ ብቻ አላበቁም። መንግስት ሀገርን ለማረጋጋት ከሚሰራው ይልቅ የሚወስደው ተጠያቂነት የጎደለው እርምጃ የራሱን ሰራዊት የሞራል ውድቀት ውስጥ ከቶታል። በስናን በአፋብንና በረቡ ገበያ አካባቢ የተመደቡ የጸጥታና የአድማ ብተና አባላት ስርዓቱን በግልጽ በመክዳት ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። ከዚህም ባሻገር የጀነራል አጠናው አይተናውን ያልታሰበ ሞት ተከትሎ በብልጽግና ጀነራሎች መካከል የጥርጣሬ ድባብ ነግሷል። ጀነራል አበባው ታደሰን ጨምሮ ሌሎች ከፍተኛ ጀነራሎች በወርቅ በማዕድንና በኮንትሮባንድ ንግድ ተሰማርቷል የሚለው መረጃ ይፋ መውጣቱ ስርዓቱ ለህዝብ ደህንነት ከመቆም ይልቅ በካድሬዎች ጥቅም መሻማት ውስጥ መዘፈቁን ያሳያል። ወደ ሌላ ዘገባችን ስናልፍ በመካከለኛው ምስራቅ ያልበረደው እሳት የእስራኤል አስፈሪ ጥቃት በጋዛና በሊባኖስ። ወደ ዓለም አቀፉ መረጃዎች ስናልፍ በመካከለኛው ምስራቅ ያለው ውጥረት አሁንም እንደቀጠለና እሳቱ እንዳልበረደ የሚያሳዩ አዳዲስ መረጃዎች ወጥተዋል። የእስራኤል ጦር በጋዛና በሊባኖስ ላይ የወሰደውን እርምጃ ከመቼውም ጊዜ በላይ አጠናክሮ ቀጥሏል። በምስራቃዊና ደቡባዊ ሊባኖስ በተወሰደ ተከታታይና ከባድ የአየር ጥቃት ሕፃናትን ጨምሮ ቢያንስ የ31 ሰዎች ሕይወት ማለፉን የሊባኖስ ጤና ሚኒስቴር ታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሂዝቦላህ የሚያዳግምና ጥብቅ ማሳሰቢያ የሰጡ ሲሆን ጦራቸው ከ100 በላይ በሆኑ የሂዝቦላህ ይዞታዎች ላይ ኢላማ ያደረገ ከባድ ጥቃት መፈጸሙን ተናግረዋል። በሌላ በኩል ደግሞ የእስራኤል ጦር በጋዛ ከተማ በተጨናነቀ የገበያ ስፍራ በሚገኘው የአልካያሊ ህንፃ ላይ እጅግ አውዳሚ የሆነ ጥቃት ፈጽመዋል። ይህ አየር ጥቃት የሐማስ የጦር ክንፍ አዛዥ መሐመድ ዴፍን ኢላማ ያደረገ እንደነበር የተገለጸ ሲሆን በረቀቀ ቴክኖሎጂ ባለው የኤፍ-16 የጦር አውሮፕላን 3 ኃይለኛ ሮኬቶች መተኮሳቸው ተነግሯል። በዚህ አስፈሪ ጥቃት የሟቾች ቁጥር እጅግ ከፍተኛ መሆኑን ቢገለጽም ሐማስ ስለ መሐመድ ዴፍ ሕይወት ማለፍም ሆነ መትረፍ እስካሁን የሰጠው ይፋዊ ማረጋገጫ የለም። ወደ ሌላ ዘገባችን ስናልፍ የአይኤምኤፍ አስደንጋጭ የኦዲት ትዕዛዝና በህዝብ ላይ የተደገሰው የኑሮ ውድነት አደጋ። በመጨረሻ ዘገባችን እያንዳንዱን ዜጋ ወደሚያንቀጠቅጠውና የመንግስትን ኢኮኖሚ ውድቀት ወደሚያጋልጠው ዜና ስንመለስ መንግስት የራሱን አገር ሉዓላዊነት ወደ ጎን በመተው የውጭ ተቋማት ታዛዥ መሆኑን በገሃድ የሚያሳይ እጅግ አሳዛኝ ዜና ወጥቷል። የገንዘብ ድርጅቱ አይኤምኤፍ ለብልጽግና መንግስት በሰጠው የገንዘብ ድጋፍ ላይ ጥብቅና አፋጣኝ ኦዲት እንዲያደርግ ቀጭን ትዕዛዝ አስተላልፏል። ታዋቂው ፎርቹን ጋዜጣ እንዳጋለጠው አይኤምኤፍ የራሱን ልዩ ባለሙያዎች ወደ አዲስ አበባ ልኮ መንግስት ገንዘቡን ምን ላይ እንደዋለው በቅርበት እየመረመረ ይገኛል። ከዚህም የባሰው አስደንጋጩና ህዝቡን ክፉኛ የሚጎዳው ውሳኔ ደግሞ ድርጅቱ መንግስት በነዳጅና በመሰረታዊ ሸቀጦች ላይ ያደርግ የነበረውን አነስተኛ ድጎማ ሙሉ በሙሉ እንዲያነሳ ማዘዙ ነው። የዋጋ ግሽበት ለዜጎች ኪስ ባዶ ባደረገበት በዚህ የ2018 ዓ.ም የፈተና ጊዜ የብር የመግዛት አቅም ከዚህም በላይ መድከም አለበት ወይም ዲቫሉዌት መደረግ አለበት በሚል የአይኤምኤፍ ጫና እያደረገ ይገኛል። ይህ የውጭ ጌቶቹን ትዕዛዝ ለማስፈጸም ሲልም መንግስት የትራንስፖርት ሚኒስትሩን አቶ አለሙ ስሜን በመጠቀም አዳዲስና ህዝብ የሚያስለቅሱ መመሪያዎችን እያወጣ ይገኛል። ከዚህ በኋላ ማንኛውም አሽከርካሪና የዘርፉ ተዋንያን በአዲስ መልክ እንዲመዘገቡ አዲስ የብቃት ማረጋገጫ እንዲያወጡና እጅግ ከፍተኛ ክፍያ እንዲከፍሉ የሚያስገድድ ህግ ተደንግጓል። ይህ በታክሲና በሌሎች የትራንስፖርት ዘርፎች ላይ የሚጨምረው አስከፊ ጫና ቀጥታ የሚያርፈው የዕለት ጉርሱን ለማግኘት በሚታገለው ምስኪን ኢትዮጵያዊ ላይ መሆኑ የመንግስትን ርኅራኄ አልባነትን በጉልህ ያሳያል። የተከበራችሁ የዜና ፖርታል ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ አጓጊና ሚስጥራዊ መረጃዎች እነዚህን ይመስሉ ነበር። ስለነዚህ አነጋጋሪ ጉዳዮች ያላችሁን ሐሳብና አስተያየት ከታች በኮሜንት መስጫው ላይ እንድታስቀምጡልን በአክብሮት እንጠይቃለን። ቻናላችንን ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ ቤተሰቦቻችን ይሁኑ። እስከምንገናኝ ድረስ ቸርን ሰንብቱ።